distance over time v velocity አይደል ከስር ምን አለች ደግሞ r ኦኬ ክሪስ ክሮስ አድርጉት a በዚህ ቢባዛ a r a በዚህ ቢባዛ v square ላር ብታካፍሉ r ባር ቢጣፋ a is equal to what v square over r we call this acceleration centripetal acceleration በመባል ታውቃለች እቺ acceleration ቆይ centripetal acceleration ወይም ደግሞ sometimes centripetal acceleration or center seeking acceleration ትባላለች center seeking which means the direction of this centripetal acceleration is always toward the center of the circle centripetal የተባለችው ለዛ ነው ምን ጊዜ የሚዚት acceleration center ወደ ውስጥ ነው አሳያችኋለሁ እሺ አሳያችኋለሁ the direction is always toward the center ነይ አይዞሽ ቆይ እቺ ፓርቲክል ናታ አይደለም ፓርቲክል ናት ማስ አለ ነገር እዚህ ጋር ምን አለ አክሰለሬሽን ማስና አክሰለሬሽን ካለ ምን ይኖራል ፎርስ ማለት ማስ ታይምስ አክሰለሬሽን አይደል ያንን ፎርስ ደግሞ ሴንትሪፒታል ፎርስ ብለን እንጠራዋለን ምን ማለት መስላችሁ በሌላ አማርኛ እቺ ዕቃ በምትሽከረከርበት ሳለ እዚህ ጋር ስትደርስ ወዴት ልትሄድ ነው እንዲህ ነበር የምትወጣ ግን እንዲህ እንዳትወጣ ወደ ውስጥ ይጎተታት አክሰለሬሽን ነው ሴንትሪፒታል አክሰለሬሽን ለምሳሌ እንዲህ ሲዞራ ልክ እዚህ ጋር ሲደርስ እንዲህ ነበር የምትወጣው ሴንትሪፒታል አክሰለሬሽን ይስባታል ሴንትሪፒታል ፎርስ ማለት ነው ወደ ውስጥ ይስባታል ያስገባታል ኦኬ እዚህ ጋር ደግሞ ደርሳ ለምሳሌ ልክ እንደዚህ እንዳትወጣ ደግሞ አሁንም ወደ ውስጥ ይስባታል ወደ ሴንተሩ እዚህ ጋር ደግሞ ደርሳ ለምሳሌ እንደዚህ እንዳትወጣ ደግሞ አሁንም ወደ ይስባታል ሴንትሪፒታል አክሰለሬሽን ሴንትሪፒታል ፎርስ ማለት ነው ያው ፎርስ ነው የሚስባታው ወደ ውስጥ ግን የፎርሱ አክሰለሬሽን ሴንትሪፒታል አክሰለሬሽን ይባላል ለምሳሌ እዚህ ውስጥ ውሃ አለ ይሄን ወደ ላይ ከፍ ባደረገው ይገለበጣል ያው መሞከር ትችላላችሁ ውስጥ ውሃ አለ ወደ ላይ ባነሳው ባስከረክ ወደ ታች ባናር ውሃው ይፈሳል ነገር ግን ይሄንን ግን ባሽከረክረው ግን ውሃው እንዳይወጣ ውሃው እንዳይፈስ የሚያደርገው ሌላ ኮንሰፕት ነው ፎርስ እዛ እንዳይወጣ እዚህ ጋር ስደርስ ወደዚህ እንዳይሄድ እዚህ ጋርም ስደርስ ወደዚህ እንዳይሄድ ውሃው እዚህ ጋርም ስደርስ ወደዚህ እንዳይፈስ ውሃው ወደ ውስጥ እየሳበ የሚያስቀምጥልን ፎርስ ሴንትሪፒታል ፎርስ ይባላል ስለዚህ ልክ ይመጣና እቃው መቶ እዚህ ጋር ደርሶ እንደዚህ ወጣው ሲል ወደ ውስጥ ጉትት ያደርጋል ስለዚህ እሱ ወጣው ይላል ይሄ ወደ ውስጥ ይጎትቷል የሁለቱ ሪዛልታንት ወዴት ነው የሚሆነው ድብልቁ ወደ መሃል አይደል እሱ ወጣው ይላል ሴንትሪፒታል ፎርስ ወደ ስቧል እንዲህ ያስኬደዋል ሰርክሏን ይጠብቃል ማለት ነው እሺ እዚህ ጋር ሲደርስ ለምሳሌ እንዲህ መጣ እዚህ ጋር ሲደርስ ወዴት ነው የምትሄደው ወደ ታች እንዲህ መጣችና ወደ ታች እንዳትወጣ ግን ወደ ውስጥ ማን ይስባታል ሴንትሪፒታል አክሰለሬሽን ለዛ ነው ሁሉ ጊዜ ዳይሬክሽኑ ወደ ውስጥ ነው ወደ ውስጥ ይስባታል ኦኬ ስለዚህ እሷ ወጣው ትላለች እሱ ወደ ውስጥ ይስባታል ወጣው ትላለች እሱ ወደ ውስጥ ይስባታል ወዴት ትላለች ማለት ነው የሁለቱ ሪዛልታንት ወዴት ይስባታል ሁለቱን ሲደባልቋቸው ይህቺን ሰርክል ጠብቃት ይላል ስለዚህ አንድ ቦዲ ሰርክሉን ጠብቆ እንዲሽከረከር የሚያደርገው ሴንትሪፒታል ፎርስ ነው ማለት ነው ሶ ሴንትሪፒታል ፎርስ ምንድነው ፐርፐዙ ቦዲው ሰርኩላር ፓዙን ጠብቆ እንዲጓዝ ያደርገዋል ለምሳሌ ይሄዋ ኖርማሊ እንደነገርኳችሁ ይደፋል በገለብጠው ወደ ላይ ይደፋል ባሽከረከረው ግን አይደፋም ዋን ለምሳሌ 2L ሴንትሪፒታል ፎርስ እንዴት እየጎተተ እንደሚያስቀምጠው ወይ ወደዚህ እናርገው ወደ እናንተ እሺ 1 አይደፋም ወጋው አንድ እሺ አንተ ምን ሰው ላይ ሂዳር ትለቃለህ እሺ ቆይ 1 2 3 ኦኬ ላይ ሲደርስ ወደ ውስጥ ማን ይስበዋል ማለት ነው ወደ ብላክቦርድ እንዳይወጣ ወደ ውስጥ ማን ይስበዋል ሴንትሪፒታል ፎርስ ላይም ሲደርስ ወደ ታች ማን ይስበዋል ሴንትሪፒታል ፎርስ ከጀርባይስ ሴንትሪፒታል ፎርስ ስለዚህ ይሄ ሴንትሪፒታል ፎርስ ሰርክሉን ጠብቆ እንዲሽከረከር ነው የሚያደርገው ባይ ዘ ዌይ በለቀው ለምሳሌ እዚህ ጋር ደርሼ በለቀው ወደዛ አይሄድም ይሄዳል ትንሽ ያስኬደዋል እዚህ ጋር ብትሰብሩት በቃ እዚህ ጋር ተሰብሬያለሁ ብሎ አይወድቅም ትንሽዬ ያስኬደዋል ሴንትሪፒታል ፎርስ so we call this one what centripetal acceleration ወዴት ናት እቺ ዳይሬክሽኗ ሁሉ ጊዜ toward the center ወይም ሌላኛው ስሟ ምንድነው center seeking acceleration ያስማማናል center seeking acceleration as I told you in uniform circular motion the speed is constant ስፒዱ ኮንስታንት ነው እንዴት አክሰለሬሽን ኖረ ታዲያ
gravity ሌላ እሺ አሪፍ ሌላስ yes 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 acceleration ምንድነው ብያችኋለሁ changing የቬሎሲቲ ለውጥ ነው ቬሎሲቲ ደግሞ ማለት ነው ማግኒቱድ አለው ማለት ስፒድ ይዛል ሌላም ይዛል ዳይሬክሽን ይዛል ስፒድ ኮንስታንት ነው አይደል ግን ምኑ ይለያያል ዳይሬክሽኑ እዚህ ጋር ስትሄድ ዳይሬክሽኑ ወደዚህ ነው እዚህ ጋር ስትደርስ ዳይሬክሽኑ ወደዚህ ነው እዚህ ጋር ስትደርስ ዳይሬክሽኑ ወደዚህ ነው ሶ ለዚህ ሴንትሪፒታል አክሰለሬሽን የመፈጠር ምክንያቱ ማን ነው ለምሳሌ ድሮ ለአክሰለሬሽን የመፈጠሩ ምክንያት የስፒድ ለውጥ ሊሆን ይችላል እዚህ ጋር ግን ለአክሰለሬሽን የመፈጠሩ ምክንያት ምኑ ነው ዳይሬክሽን ለምን ዳይሬክሽን ይለዋወጣል so this is the formula of centripetal acceleration ማለት ጨርሻለሁ